ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። አሊዶሮ ላይ 2 ባስ 3 ባስ አማራ አይገባም ተብሎ ሲከለከል መርካቶ ቁጭ ብለህ ንግድህን ብቻ ስትዋጧጥፍ ከነበረ አሁን መተው ጆሮህን በመቀስ ሲበጥሱት እሪ ምናምን ብትል ምን ትርጉም አለው ነው እያልን ያለ። ያንተ ሀብት ምን ትርጉም አለው? ነጋ ጠባ ላንተ ነጻነት ላንተ እኩልነት የሚጮሁትን ዞር ብለህ አይተሃል ወይ? ልደግፍ ብለሃል ወይ? ሰው እውነታውን መራር እውነታውን መቀበል ነው። ለማን ምን አይነት ጩኸት ነው እያሰማን ያለ ነው? ምንድን ነው እያደረግን ያለ ነው? ትግል ሁልጊዜ እንደዛ ሊሆን እኮ አይችልም። እና አንዳንድ ጊዜ በጣም ወሳኝ የምንላቸውን መሰረታዊ የሆኑ ነገሮች ላይ ልናደርግ የሚገባውን ጥንቃቄ ማድረግ አለብን። ልናደርግ የሚገባውን ጥንቃቄ በአንድ በኩል በሌላው ላይ የሚደረገው ህመም እኛ ጋር ስላልመጣ ብሎ ዝም ያለ አካል አሁን እኮ በየቤቱ ሁላ እየገባ ምንድነው ጣቱን እየቆረጠመው ሁላ ይሄ መንገድ ላይ ተኝተው አንድ ተረት አለ አይደል? ጅብ ሲያልፍ ፈሪውን እዛው በተኙበት ደርሷል። ፈሪውን ጣቱን ገና የእግሩን ጣት ይዞ ቆርጨምጨም ሲያደርገው ሁለተኛው ሰው ነቃና ኧረ ምንድነው የሆነ ነገር የቆረጣጠመ ነው የመቆረጣጠም ነገር ይሰማኛል ሲለው ዝም ብለተኛ የኔን ጣቴን ነው ዝም ብለተኛ ይላል። አየህ ወገቡን ቆርጦ እስኪጥለው ድረስ አንገቱን እስኪቀነጥሰው ድረስ ዝም ብለተኛ ይላል። እንደዛ ሁነን እኮ ነው እንጂ ፒያሳ ሲፈርስ ካሳንቺስ ሲፈርስ አንተ ጋር እንደሚመጣ እንዴት መረዳት ያቅታል? ለከንቱ የሚውለው ገንዘብህ አትሊስት የሚታገሉ አንተ መታገል ባትችል የሚታገሉ አካላት ትግሉን እንዲያጠናክሩ ለማድረግ ድጋፍ ማድረግ አልነበረብህም? እያንዳንዱ አካል በተለይ ባለ ሀብት የምትባለው አካል ስንት ፐርሰንቱ ነው አገር ቤት ያለው ሀብትህ? በሙሉ በአብዛኛው በውጭ ነው። አተርፈ ባያ ጉዳይ ራሳቸው መታገል ሲያቅታቸው የሚታገለውን እንኳን ለመደገፍ የሚያስችል እንደውም አፍራሽ ሚና ካድሬ በመቀለብ የምታልፍ መስሎህ ለወረዳና ለምናምን አመራር ስታሸረጉድ የነበር ከአካል አሁን መጥቶ ይንድልሃል። ትንሽም ህሊና ስላለን ነው እኮ ምንጮኸው ለቅሷችሁን ጮታችሁን የምናሰማው እንጂ እንደናንተ አድቫንቴጅ መያዝ ቢሆን ዝም ብለን ይበለው ብለን ዝም ማለት ነው የነበረብን። ይሄን ለማለት ግን ሰዋዊ ነን። ስንትና ስንት ግብር ጥለው በብዙ ርቀት ድምጥማጡን እያጠፉ ሲሄዱ አዲስ አበባን ህዝብ ማህበራዊ መሰረት ሲንዱ ይሄ ስርዓት ካልተገደበ መቆሚያ የለውም መባል ያለበት ገና ድሮ ነው። ቀድሞ መደማመጥ አልተቻለም። አሁን እያንዳንዱ ቤት ገባለህ እስቲል መርካቶ ገብተው እያፈረሱ ሌላ መንደር እኮ እኔ ጋር አይደርስም ብሎ ዝም ብሏል። ኦህዴድ በስልጣን ላይ እስከቆየ ድረስ የማይደርስበት የማይመጣበት የማይንደው የማያፈርሰው የለም። ትላንት ምን ስነግራችሁ ነበር? የነ አህመዲን ጀበል አደገኛ እንቅስቃሴ የት እየደረሰ ነው ብለን ነገርናችሁ። በጣም እጅግ ዘግናኝ የሆነ እንቅስቃሴ እያደረገ ያለ የዋሃብያ ግሩፕ አለ። ይሄ የዋሃብያ ግሩፕ እነ ሙፍቲ ዑመር ኢድሪስን ከአብይ አህመድ ጋር ተባብረው ዋሃብያዎቹ የቁም እስረኛ አድርገው ከሰውና ከሚዲያ እንዳይገናኙ አድርገው እኛን የመሰለ የአካባቢው አድባር የሆኑ በክርስቲያኑም በሙስሊሙም ዘንድ እጅግ ተወዳጅ የሀገር እሴት ምን እንደሆነ የሚረዱ የሀገር ፍቅር ምን ማለት እንደሆነ የሚገባቸው ሃይማኖታቸውን ጠንቅቀው የቆዩ ነባሩን የእስልምና እምነት ለመጠበቅ ብርቱ ትግል እያደረጉ ያሉ የኦህዴድ ፌዴራል ፖሊስ ምናምን ፖሊስ በአጂ ዑመር ኢድሪስ ዙሪያ ያሉትን ወጣት የምትሉትን ሼኮች የምትሎቹን ኡስታዞቹን በሙሉ ሲያጠፋ እነ አቡበከር እነ አህመዲን ጀበል እነ ሙጂብ አሚኖ ይሄ ዋሃብያው ግሩፕ
ጉልበት እንዲያወጣ አደረጉት። ፌዴራል ፖሊስ ምናምን የምትለው የኦህዴድ ኃይል ከነሱ ጋር ነው ያለው። ሀጂ ቱፋ የምትለው መጅሊሱን የተቆጣጠረው ከነሱ ጋር ነው። ይሄ የዋሃብያውን አደገኛ ሙቭመንት የሚደግፍ ነው። ይሄ ስብስብ ደግሞ መቼ ኦርቶዶክስን አፍርሼ ብሎ የሚያልም ነው። መቼ አማራውን አጥፍቼ ብሎ የሚያስብ ነው። ለምን አማራው ላይ መግቢያ አጥተዋል። ወሃብያው መግቢያ አጥተዋል አማራው ላይ። ሱፊያ ነው በሙሉ አማራው ላይ ያለው ሙስሊም። ለወሃብያው እድል ነፍጎታል። አንዳንድ የተሰገሰጉ የአህመዲን ጀበል ተላላኪዎች ፌስቡክ ላይ ካልሆነ በቀር መሬት ላይ አንድ መስጊድ ላይ አማራ ክልል ውር ቢል ምን እንደሚገጥመው ያውቃል። ነገር ግን አሁን በቀሪው የኢትዮጵያ ክፍል የዋሃብያው እንቅስቃሴ በምን ደረጃ እየገሰገሰ በምን ደረጃ እንዴት አደገኛ አካሄደው ተሰብስበው ሄዱና ያኔ የነበረውን አጂ ዑመር እድሪስ እያሉ መጅሊሱን ገነጣጥለው በኃይል ነው የገቡት። የአዲስ አበባ መጅሊስን ገነጣጥለው ነው የገቡት። ይሄንን ሲያደርጉ እና በየመደቧቸው መሳሪያ የታጠቁ ኃይሎች የነሱ አጋር ስለሆኑ ሰፊው የሱፊያ እስልምና አራማጁ አካል ምን እየደረሰበት እንደሆነ ይሄ ኦርቶዶክስን አጠፋለሁ ብሎ ቤተክርስቲያን የሚያቃጥል የሚያነድ አብያተ ክርስቲያናትን ወደ መስጊድ እቀይራቸዋለሁ ብሎ በአደባባይ የሚዝት በቪዲዮ ነው አይደል አምጥተን ያሳየናችሁ። በአደባባይ በቪዲዮ ስንት አብያተ ክርስቲያናትን ወደ መስጊድ እንደቀየሩ እየተናገሩ ሌሎቹንም አብያተ ክርስቲያናት የሚቃጠሉትን እኮ ነው አታቃጥሏቸው ወደ መስጊድ እንቀይራቸዋለን ይሄን ቤተክርስቲያን ኦልሬዲ ቀይረናል እያሉ እኮ በአደባባይ የሚናገሩ ናቸው። እና ለነዚህ ጠባቂ ያላቸው ማንም እንዳይነካቸው እና አህመዲን ጀበል አሉልህ ሰምታችኋቸው። ሌላው ይኸውልህ መስከረም አበራ ጻፈች ተብላ እስር ቤት ናት አይደል? ስርዓቱን ተቃውማለች ተብላ እነ ሲሳይ አውግቸው እነ ጋዜጠኛ ዳዊት በጋሻው እነ ዶክተር ካሳ ተሻገር እነ ክርስቲያን ታደለ እነ ዮሐንስ ቦያለው እነ ሚካኤል መላክ በሙሉ እስር ቤት ናቸው። እና አህመዲን ጀበል ግን ጥላቻን በልኳ ሰፍተው ለማስታጠቅ ወጣቶችን ሰብስበው እንዴት አድርገው እንደ ማህበረሰብን እንደሚከፋፍሉ እንዴት አድርገው ካራክተር አሳሲኔሽን እንደሚሰሩ በመጨረሻ አማራው በኢትዮጵያዊነት ያለውን ግዝፈትና ተሰሚነት የማያጣ ከሆነ በኢንታየር አገሪቷ ተሰሚነትና ተቀባይነት እንዳይኖራት በዓለም ደረጃ መስራት አለብን ብለው ይሄንን ስልጠና እየሰጡ ቤተ መንግስት በምንጣፍ እንዲራመዱ የሚፈቀድላቸው ናቸው። ለምን ካልከኝ ቤተ መንግስቱ ላይ ያለው ሰይጣን የተጠናወተው አብይ አህመድ የክፋት አባቷ አብይ አህመድ ይሄንን እያከናወነ ስለሆነ ይሄ እርኩሰት መገለጫው የሆነ ክፋት መገለጫው የሆነ አብይ አህመድ በእስልምና በኩል በክርስትናው በኩል ማን ላይ ዘመተ ነገርናችሁ። በእስልምናው በኩል ማን ላይ እየዘመተ እንደሆነ ነገርናችሁ። ጎበዝ በዛሬው ዕለት የአዲስ አበባ ሙስሊሞች ህብረት ያወጡትን መግለጫ ላንብብላችሁ። ከዚያ አንድ ቪዲዮ እንድታዩ አደርጋለሁ። በሱፊያው ማህበረሰብ ይውላችሁ ዛሬ ዙሁር ሶላት ላይ የአቃቂ ረሃማ መስጂድ ከተለያየ አካባቢ ተሰብስበው መጥተው ዳዕዋ እናደርጋለን በሚሉ ወሃብያዎች ተረብሸዋል። በሱፊያው ማህበረሰብ ከፍተኛ ተጋድሎ ተገንብተው እስካሁን ሰዓት የሱፊያውን አስተምሮ አስቀጥለው ከቆዩት ቀደምት የአዲስ አበባ መስጂዶች አንዱ የሆነው የአቃቂ ረሃማ መስጂድን ለመውረር እየተደረገ ያለው ጥረት እንደቀጠለ ነው። የአካባቢው ሱፊያ ማህበረሰብ በመስጂዳችን ታሪክ የማይታወቅ የወሃብያ አስተምሮ አይጫንብንም፣ የእምነት ነጻነት መብታችን መከበር አለበት፣ ከሕግና ስርዓት ውጭ የመስጂዳችን ኮሚቴ ሰብሳቢ መነሳት የለበትም፣ አዲስ የተጨመሩ የአካባቢውን ማህበረሰብ የማይወክሉ ሁለቱም ወሃብያዎችን አንቀበልም፣ የምርጫ ጊዜ ደርሶ የአካባቢው ማህበረሰብ መሪውን እስኪመርጥ ድረስ ምንም አይነት የኮሚቴ ለውጥ መደረግ የለበትም ብሎ ለሚመለከታቸው የመጅሊስና የመንግስት አካላት ደረጃውን ጠብቆ እስከ ላይኛው እርከን ድረስ ፊርማ አባሪ በማድረግ በደብዳቤ ቢጠይቅም ዛሬ ነገ እየተባለ መፍትሄ ሳያገኝ ቀርቷል። ጅብ ነከሰኝ ብሎ ወደ ውሻ ነው የሚሄዱት። አማራጭ ስለሌላቸው እንጂ ይሄን የሚያደርገው አብይ አህመድ ቤተ መንግሥት፣ ብርሃኑ ጁላ መከላከያ ላይ፣ ይልማ መርዳሳ አየር ኃይል ላይ፣ ደመላሽ ወልደ ሚካኤል ፌዴራል ፖሊስ ላይ
እነ ወርቁ ጋቸና አርቲፊሻል ኢንተለጀንስ ላይ፣ እነ ሲሳይ ቶላ ብሔራዊ መረጃና ደህንነት ላይ፣ እነ አዳነች አቤቤ የአዲስ አበባ መዋቅር ላይ፣ እነ ቶፊቅ የአዲስ አበባ ፖሊስ ላይ፣ እነዚህ ሁሉ ተደርድረው ተዘጋጅተው ይሄንን ለማስፈጸም ነው የመጡት። ሀጂ ቱፋን መጅሊስ አምጥተው ሲቆልሉት ይሄንን እንዲያስፈጽም ነው። ትላንትና ያሰማናችሁን ቪዲዮ አይታችኋል። የአማራ መስጊዶች ናቸው መፍረስ አለባቸው ብለው ሚናራውን በዶዘር በኤክስካቫተር ምናምን እየገነጠለ ነው የጣለው።